ጠላት ሁሉን ነገር ፌል አድርጎ ባዶ ለማስቀራት ገንዘቧን ሰጣ ሁሉን ነገር ሰጣ ባዶ እንድትቀራት ከባድ አዋጅ አውጥቶ ነው ማየው። የሰራዊት ጌታ እግዚአብሔር አዋጅን ሲገለብጥ ነው ማየው። አሜን። በጣም በውስጥሽ ላይ እየፈራሽ ያለሽ ጉዳይ ዛሬ ላንቺ እየጸለይኩ እግዚአብሔር አምላክ በመንፈሳዊ ዓለም ላይ ያሳየኛል። አንድ በኤ አልፋቤት የሚጠራ ስም ታውቃለሽ? በኤ አልፋቤት ASTER የሚል ስም ታውቃለህ? አስተር ዴቫካታላ ባቻላ አሁን ይህን ስም እያነበብ ከዚህ ስም በስተጀርባ ጠላት የሞትን ምዕራፍ ጽፎ ነው ማየው። እግዚአብሔር አምላክ የሞትን አዋጅ ገልብጫለሁ ነው አለ። አሜን። ለሷ እየጸለይኩ ከቤት ላይ የሞትን መልእክት እግዚአብሔር ሲገለብጥ አይቻለሁ። አሜን። ለሷ እየጸለይኩ ከቤት ላይ የሞትን ቀንበር ጌታ ሲሰብር አይቻለሁ። የጨለማን ኃይል እግዚአብሔር ሲያስወግድ አይቻለሁ። አሜን። ሞት አይደለም በቤታችሁ ላይ ታምራት ይሆናል። ሐዘን አይደለም በቤታችሁ ላይ ምስጋና ይሆናል። አሙዙ ውዙና እስከ አሜን በሉልኝ። ነገ የምትመረምርበት ቀን ነው። አሁን ጤናማ ነህ ተብለሽ በጌታ በኢየሱስ ስም በሮችሽ ተከፍተሽ ሽኝት እናደርጋለን። እዚህ ቤት የእግዚአብሔር መንፈስ አለ ወይ? አሁን ላንቺ ጸልያለሁ። አስተር ባንቺ ህይወት ላይ ሞት አይሆንም። ጨለማ ባንቺ ህይወት ላይ አይሆንም። ኪሳራ ባንቺ ህይወት ላይ አይሆንም። በጣም የተጨነቅሽው ጉዳይ፣ በጣም ያነበሽው ጉዳይ፣ ጌታው መቼ ነው ያልሽው ጉዳይ ግን ጠላት እሷ በማታውቀው አቅጣጫ ለሷ ከኋላ የሞት ጉዳይ ቆፍሮ ነው ማለት። አትሞችም። በዚህ ውሃ ላይ ሄደሽ ስትመረምሪ ምንም እንካን የሌለበት ውጤት ወደ እጅሽ ይገባል። አሜን። አሹ አሜን። ምንም እንካን የሆነ ነገር ሆነሻል የማይባል ደጆችሽ ተከብቶ የለቅሷን ዘመናትን ሁሉ የሚካስበት የእግዚአብሔር ታምራት ሆነ። አሜን። በሽታ ላይ ባንቺ ላይ አይሰለጥንም። የሞት ጉዳይ ተደፍኗል። እግዚአብሔር ታምራት አድርጓል። በምስጋና እንገናኛለን። አሜን። ቻው። እልልታ ጭብጨባ። ለብዙ ዘመናት፣ ለብዙ ቀናቶች፣ ለብዙ ዓመታት እየጠበክ ያለ ጉዳይ ወደ እጅ አልገባም ብሎ የዘገየ ጉዳይ ማይተም አርፎ ወደ እጁ ሲገባ ነው ማየው። አሜን። 3 በሮች በታምራት ለዚህ ሰው ሲከፈት አይቻለሁ። አሜን። እግዚአብሔር በልጅነቱ ብዙ ኪዳን ገብቷል። እግዚአብሔር በልጅነቱ ብዙ ቃል ገብቷል። ነገር ግን የሚገርመው ነገር ትሰራለህ፣ ትሮጣለህ፣ ትለፋለህ፣ እጅ ላይ ባዶ ነው። ምንም በረከት የለም። ዛሬ በጌታ በኢየሱስ ስም እጁ ላይ በረከቱን እናጨብጠዋል። አሜን። ይችላል፣ እግዚአብሔር ይችላል። ይው በጣም ይህ ብላቴኛ በህይወቱ ላይ ዋጋ ይከፍላል። ለሥራ ዋጋ ይከፍላል። ወጣትነቱን በጣም የሚጠቀምበት ሰው ነው። ነገር ግን እጁ ላይ በረከት እንዳይቀመጥ ጠላት በብዙ አቅጣጫ ይዋጋል። ዛሬ በ3 ነገር ስትባረክ አይቻለሁ። አሜን። አንደኛ እግዚአብሔር በበረከት ሲባረክ፣ አሜን። ሁለተኛ እግዚአብሔር በትዳር ሲባረክ፣ አሜን። ሶስተኛ እግዚአብሔር በአገልግሎት ሲባረክ፣ አሜን። በዚህ 3 ቀናቶች መካከል በጣም በህይወት ላይ ያልተለመደ ያልተጠበቀ የእግዚአብሔር ታምራት ሲሆን አይቻለሁ። በፓስፖርት ላይ ጸልያለሁ፣ በመንገድ ላይ ጸልያለሁ። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ እነሆ ስራህን አውቃለሁ ይልና በአንተ ፊት ምን የሆነ በር ከፍቻለሁ። ስራ የተሞላበትን በር ከፍቻለሁ። ያንን በር ደግሞ ማንም ሊዘጋበት አይችልበትም። በጌታ በኢየሱስ ክርስቶስ ስም ይሄ ቃል በወረቀት ላይ አይደለም የተጻፈው፣ የእግዚአብሔር ቃል ነው። ይሄ የእግዚአብሔር ቃል በዚህ ብላቴና ላይ በኢየሱስ ስም እንዲፈጽምለት ጸልያለሁ። ከዚህ ደቂቃ ጀምሮ በሮችሽ ተከፍቶልሃል፣ ታምራት ሆኖልሃል። በዚህ በጥቂት ቀናቶች መካከል ባንተ ምስጋና እንቆማለን። እጅን ዘርጋ። ቻው። አማረችን ታውቃለሽ አንቺ? አማረች አዲፋላ ካታላቬና ኤላዲ ካባራ ቫላ ባጃናስ ላንቺም ተዘጋግቶብሽ ነው ያለሽው። እግዚአብሔር አምላክ መንገድ በሌለበት ለአንዳንድ ሰዎች ዛሬ ምሽት መንገድ ይሆናል። ያው አዲያኮባ ሳዴከላ ማለፍ የተከለከላችሁ ሰዎች በጌታ በኢየሱስ ስም መንገዳችሁ ላይ የቆመውን ገፈትራችሁ ትሄዳላችሁ። አሜን። አሳልፏችሁ በኢየሱስ ስም ትሄዳላችሁ። በጣም ያለቀሽ ነው። ለብዙ ዘመናት ትግል ነው ህይወትሽ የሆነ። ለብዙ ዘመናት ለቅሶ ነው ህይወትሽ የሆነ። አሁን ቁጭ ብለሽ ስታለቅሽ ከዓይንሽ እንባን የሚያብስ መልአክ ነው ማየው። ደካባ ሳዳካንያ በጌታ ፊት ነው ቁጭ ብላ ስታለቅስ በመንፈሳዊ ዓለም ሳያት እግዚአብሔር እንዲህ አለኝ፣ ማርያም ቁጭ ብላ ስታለቅስ ነው እግዚአብሔር የመጣው። ማርታ ቁጭ ብላ ስታለቅስ ነው እግዚአብሔር የመጣው።
እያለቀሳችሁ ያላችሁ ሰዎች በኢየሱስ ስም የለቅሶን ምዕራፍ የሚዘጋ የሳቅንና የታምራትን ምዕራፍ የሚከፍት የእግዚአብሔር መልአክ ወደ ቤታችሁ መጥቷል። ከዚህ ደቂቃ ጀምሮ ጌታ መንፈስ እንዲህ ብሎኛል። አማረች በሮችሽ ተከፍተዋል። ለቂሮስ እግዚአብሔር እንዲህ አለ፣ በፊት እሄዳለሁ አለ፣ ተራሮችን ትክክል አደርጋለሁ አለ፣ የናስ ደጆችን እሰብራለሁ ነው ያለው። የናስ ደጆችን እሰብራለሁ ነው ያለው። የብረት መሮዎችን ዘጋውና እሰብራለሁ ነው ያለው። ሃሌሉያ! ለአንዳንድ ሰዎች እግዚአብሔር ተራራውን እያደለደለ ከፊት ይወጣል። ወጥመዶችን እየሰባበረ ያልፋል። እኔ እግዚአብሔር እንደሆነ አሕዛቦች ያውቁ ዘንድ አለ በጨለማ የተሰወረችን መዝገብ በእጅ አሳልፌ እሰጣለሁ ነው ያለው። አሁን እግዚአብሔር ከፊትሽ ወጥቷል። ሕይወትሽ ምስቅልቅል ወጥቶ በኢየሱስ ስም አይቀጥልም። ከዚህ ደቂቃ ጀምሮ በትዳርሽ ላይ እግዚአብሔር ጉብኝት፣ በኑሮሽ ላይ እግዚአብሔር ጉብኝት፣ በስራሽ ላይ እግዚአብሔር ጉብኝት። ብዙ ነገር ትጀምርና ይጨነግፋል። አንድ ነገር ጀምረሽ አላሳካሽም። እጅሽን ከፍ አድርጊ። ከዚህ ደቂቃ ጀምሮ የውርደትን ምዕራፍ እግዚአብሔር ዘግቶታል። አምናለሁ በእግዚአብሔር መንፈስ። ከዚህ ደቂቃ ጀምሮ የሰማይ ጌታ እግዚአብሔር አማረች በሮችሽን በኃይል ከፍቻለሁ አለ። ተከፈተልሽ ደጆቻችሁ። እልልታና ጭብጨባ ለጌታ። ንግሥት ሥራ የሚሰራ ማን ነው? ባለቤትሽ ነጋዴ ነው። ደጆቹን ዛሬ እግዚአብሔር አምላክ እንዲከፍትለት ጸልያለሁ። በሮቹን በኃይል እግዚአብሔር እንዲከፍትለት ጸልያለሁ። ምንጮችን እግዚአብሔር በኃይል እንዲከፍት ጸልያለሁ። ወደ ጠላት እጅ የገባ ነገሮቻችሁን ከጠላት አስለቅቄአለሁ። አንዳንድ ሰዎች ዛሬ ምሽት ከነገራችሁ ጋር መገናኘት፣ ከበረከታችሁ ጋር መገናኘት ሆነልሽ። መገናኘት ሆነልሽ። ጠላት ዘግቶ ያስቀመጠውን ደጅ ጌታ ኢየሱስ ከፍቻለሁ። ይገርምሽ፣ ይሰራል፣ ይለፋል፣ ይሮጣል፣ ይታገላል። እጁ ላይ በረከት የለውም አይደል? ይሄው በጌታ በኢየሱስ ስም በእነዚህ ከፊት ባለው 2 ወራቶች መካከል ዳመና በሌለበት፣ ንፋስ በሌለበት፣ ዝናብ ይዘንባል ብሎ በማይጠበቅበት እግዚአብሔር ታምራታዊ ጉብኝትን አደረገ። ኦሆል ኢየሱስ ጌታ። ብዙ ጊዜ ለረጅም ጊዜ ትሰራለሽ፣ ትለፋለሽ፣ ትታገላለሽ፣ ወደ እጅሽ አልገባም ብሏል። አንድ ደብዳቤ ወደ እጅሽ ሲገባ ያለው አንድ ደብዳቤ ወደ እጅሽ ሲገባ ያለው ታሪክሽን የሚቀየር ምዕራፍሽን የሚቀየር ደብዳቤ የያዘን መልአክ ወደ አንቺ ሲመጣ ያለው ያንን ደብዳቤ ሲያነበው ስሙ ላይ ብርሃን ስሜ ነው። ይሄን ስም ሳነብ ለብዙ ዘመናት፣ ለብዙ ዓመታት፣ ለብዙ ወራቶች፣ ለብዙ ቀናቶች እየጠበቅሽ ያለሽውን ከፍታ ለመውጣት ተከለክለሽ ያለሽበትን ጉዳይ ነው ማየው። ዛሬ ግን ነገሮችሽን አፋጥኖ ወደ እጆችሽ የሚያስገባው መልአክ በኢየሱስ ክርስቶስ ስም ወደ እጆችሽ አምጥቶ የሚያስገባ ደብዳቤ አይቻል። አሜን። ብዙ ዘመናትን በእግዚአብሔር ፊት ጠብቀሻል። ታሪክ እንዲቀየር፣ በረከት እንዲለቀቅ፣ ስራ ደጆች እንዲከፈት። ጌታ ሆይ መቼ ነው እኔ አንተ ብትባርከኝ ብዙ ሰዎችን ለመርዳት፣ ብዙ ሰዎችን ለማገለገል፣ ለብዙ ሰዎች እናት ለመሆን፣ ለብዙ ሰዎች በረከት እናት ለመሆን፣ ለብዙ ሰዎች የከፍታ መነሻ ለመሆን የምትው ጥማት ምሻት በውስጥሽ አለ። ግን እጆችሽ ባዶ ነው። ዛሬ እጆቻችሁን ዘሩ በጌታ በኢየሱስ። ለብዙ ዘመናት እየታገላችሁ ባዶ የሆነባችሁ የእናንተን ጉዳይ እግዚአብሔር በታምራት ቀየረ። በዚህ 7 ቀን ውስጥ በሕይወትሽ ላይ ምልክትን ታያለሽ። አሜን። በዚህ ስንት ቀን ውስጥ አልኩ? 7 ቀናቶች ውስጥ ዓይንሽ ያላየ፣ ጆሮሽ ያልሰማ፣ በልብ ያልታሰበ እግዚአብሔር ለሚወዱት እግዚአብሔር ያዘጋጃል ተብሎ ነው አይደል የተጻፈው? በዚህ 7 ቀናቶች ውስጥ በሕይወትሽ ላይ በዚህ ቤት ምስክርነትሽ ይዘሽ ትመጫለሽ። አሜን። ተፈጸመ። እልልታ ጭብጨባ ለጌታ ክብር።